በፊት እንቡጥ ገና ከምትሽም ላይ መችሽ እንደፈራሁት የአባትን ካልስ ቀደገባ አይደለ? ምን እንደሆነ ታውቃለህ? ኦኬ ማርቆስ ኢትዮጵያዊ ነው። እበላለሁ፣ እጠጣለሁ፣ እተኛለሁ፣ እነሳለሁ። እንደምትወጂው እንዳልነግርሽ በዩ ጩፋ ካልቾ ተዘረረ ሳንቾ ታንሄድም አይበሉን። በጣም ይሰማኛል፣ በጣም ነው የሚሰማኝ። ጣት ውስጥ አይን አለ ይለበልበኛል። ቆንጆ ተሰርቻለሁ ብላ። አልበላም፣ እንደሱ ነው የሚባለው። ዳይነሰር ቂቤ ጠጣ ክትፎ በእንጀራ አግኝተ ስልቅ ጠኗ። Thank you bro። ስልባቦት ብዙ ሴቶች መላጣ ወንድ ይወዳሉ። What's up everybody? Hey people, what's up? ነው በሌሎች ቪዲዮዎች ደግሞ ተመልሰን መተናል። ከዩቲዩብም ከቲክቶክም ያገኘናቸውን ቪዲዮዎች እንዲሁም እናንተ የላካችሁልን ጨምረን ደግሞ አብረን ፈታ ዘና ለማለት ደግሞ ተመልሰን ተገናኝተናል። እስከ ፕሮግራም ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ ቪዲዮቻችንን ከወደዳችሁት ላይክ፣ ሼር፣ ኮሜንት በማድረግ አብራችሁን እንድትሆኑ ደግሞ እንጋብዛለን። ወደ ቪዲዮቹ እንሄዳለን። አንተ እንዴት ነው በራስ በደንብ ተጫውተሃል? እስቲ ውጤት ለራስ ብትሰጥ ለራስ አሰጥ ማለት ሰጣኝ አብረን ይቀጥላል። ሰላም ጤና ይስጥልኝ። ይሄ ሁሉ ጊዜ ወደ እናንተ የሚደርሰው 2,400,000 ከመሰላል ጥያቄ ምልክት ነው። እኔ ኤልሳ የደስያው ቀበጥ እንደዚህ ፏብዬ መጥቻለሁ። እንግዳችን በመሃል ደግሞ ኤርሚያስ አሻግሩ ቢነግደ ይባላል። እኔ በሜካፕ ዙሪያ ባለባበስ የቬሎ ሁላ ፏፈሽ ያረገችኝ አስካርች ስፓናት። እኔም እንግዲህ እዚህ ጋር እንዲህ ዘንጬ እንድቀመጥ ያረገኝ ያረባበዱ እቃዎችን ጸዳዴ ቡፌዎችን ያዘጋጀልን ኮተት ፋሽን እናመሰግናለን ማለት ነው። በዚሁ አጋጣሚ ሁላችሁም ደስ እንደሚላችሁ እርግጠኛ ነኝ። በዚህ አድማጮቻችን እስክሪብቶ የለቀቶር ካምፒ ነው ይቀርታ ያደረገልን ትራት በአጋጣሚ መስመር ላይ የገባው አድማጮቻችን ግጥሙን ጨርሶ ነውና ያን ግጥም እንቀጥልላችሁ። ከጎጃም ተነሳው ባህር ዳር ተሻግሬ ጎማው ፈነዳና ሳልመጣው ቀረሁኝ ላንዴ ይለናል። እንግዲህ በጣም እጅግ በጣም የሚያሳዝን ምንድነው የኔት ምን እንታዘዝ? ሰን ወይ ምን ያክል ተወደኛለህ? ግን እኔ እንጃ። እኔ ማውቀው እንደምወድሽ ብቻ ነው። ምን ያክል እንደምወድሽ ግን አላውቀውም። ኦኬ አሁንስ ተወደኛለህ? ምንድነው? አሁንም እወድሻለሁ። በስመ አብ ወልዶ መንፈስ ቅዱስ። ሴትዮዋ ይሄ ጤና አይደለም አብደሻ። አሁንስ ተወደኛለህ? አሁንም እወድሻለሁ። What are you doing? አሁንስ ተወደኛለህ? አሁንም እወድሻለሁ። ሄሎ ሄሎ እናት እንጭት ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር
በዩ ጩፋ ካልቾ ተዘረረ ሳንቾ በሰይዶ ቡጢ ፌንት በላች ቤቲ ማለቴ የናቲ በዜዶ ኮሜዲ ስደት በዛ ሳውዲ የቡዜማን ዘፈን ስንቲያን ዘፈን በእስቲፎም ሲንግል ፌንት በልተን ፍንግል ባናታችን ትክል በላቸው ራሱ የዳምጠው ፊት ይዞ ቲክቶክ ላይ ፈመሰ ኢንፊኒክሱን ጦዞ ዲቃላ በዛብን እያለ ተሟዞ ባይስ ደስ የሆነው አዋርዱን ሲበላ ጀለስም ፈመሰ እየጠጣ ጠላ እና እኔ የምላችሁ ስንቶቹ በቲክቶክ ስኬት ላይ ሲደርሱ የእርሷ ለመፈመስ ምንድነው ቆይ ሶርሱ ንገሩኝ በስሱ ፎሎውም እንዳረሱ በሼርም ማዳርሱ ምን እንደሆነ ታውቃለህ? ኦኬ ማርቆስ ኢትዮጵያዊ ነው። ቅዱስ ማርቆስ ነገ ያክስቴ ልጅ ነው ባይል ምን አለ በሉኝ። እኔ ፍቅር ክፍቹ አንድ ድል ረክፈቹ ሰው በር ነው የምታወጪው ያማል እንዴ ከፈቹ ይሄን ቢ ሄሎ ግርጬ አበይ ከየቴም ወዘት ቆጥራለህ ፓራን እንደ አንተ ራሱ ፓራኔን ባንኩ ራሱ ምን እንደምል ታውቃለህ? ምንድን ነው የሚለው? ብሩ ወስዳችሁበት ቦታ ብሩ እዛው ቁጠሩ ነው ብሎ አንተ ቆይ ብር የለም እንዴ? በሽተኛ ነው አገይ ጃዝባ ሄሎ አረ ይመች እናት ቤት ያለ ሐሳብ መኖር እንዴት ነው? እበላለሁ፣ እጠጣለሁ፣ እተኛለሁ፣ እነሳለሁ። ወደ ኋላስ ምን አለ? ምንም የለም። ወደፊት ምን አለ? ምንም ቀና አላለው አያለው ምንም የለም። እተኛለሁ፣ እበላለሁ፣ እጠጣለሁ፣ ሁልጊዜም አስባለሁ። ግን ባዶ ነው፣ ሁሉም ባዶ። ይሄ አይተርፍም እንዴ? ናና አዮ እዚህ ጋር አንድ አምላክ ልጄ ነው። ትላንትና ነው ያስመረኩት ኬጂ ስሪ። ካሁን በኋላ ግን መቼም ቢሆን አላስተምረውም። ዲግሪ እንደያዘ ነው የቆጠርኩት። ካሁን በኋላ አስተማርኩት ማለት ይሄ ልጅ ደደበ ማለት ነው። ይሄው እኔ ዲግሪ ማስተርሴን ይዤ አንድ ነገር የለኝም። ካሁን በኋላ እሱ ገንዘብ እንዲሰራ እንጂ አንደኛ ሁለተኛ ክፍል እያለ እንዲቆጥር አላደርጉም። ገባ አይደለ? እናንተም ቢሆን አሁን ትምህርት ላይ ያላችሁ ሰዎች ስራ ስሩ። የምትለወጡት ስራ ስትሰሩ ነው። እቺ ዓለም ትምህርትን ሳይሆን ገንዘብን ነው የምትፈልገው። የተመቻቸ ህይወት እንዲኖር ገንዘብ ያዝ። ዲግሪ ምንም አይሰራም። ይሄ ልጅ ኬጂ ስሪ በቃ ዲግሪ እንደያዘ ቆጥሯለሁ። ተረዳኝ አይደል? ኖ ቺቺኒያ አዲሱ ሲስተም ማኪያ ወይ እንዴት ነው የምታምሪው? በእናትሽ ወይኔ አንተ ራስህ እንዴት አባቱ ነው የምታምረው። አመሰግናለሁ የኔ ቆንጆ። እዚህ ነው የምሰራው? አዎ እዚህ ነው የምሰራው። እሺ የሌለ ነው ታምሩ በእናትህ። እና ስንት ነው? 300 ብር ብቻ። አጀጀጀ ምን 300 ብር? አረ ነኝ እንጂ 50 ብር ቲፕ ሚኒ ና በእናትህ ልግባ። ግን በዚህ ብር አካውንት በከፍቻ አስበሽው? የምን አካውንት? አካውንት ከፈች አሪፍ ነው። አልፈልግም እንደውም ጨምራለሁ። አነሳ ጨምራለሁ። እኔ ሁሌ እየመጣሁ ሰጥቻለሁ። አካውንት ብቻ ክፈችልኝ። አልፈልግም። አረ ማሽ ንግባ በቃ። ብሶባቸዋል ለቪዛ ብለሽ ስታገቢ
እሺ ለመጀመሪያ ጊዜ ወደ ስፔስ የተላከው እንስሳ ማን ነው? ዝንጀሮ አይደለም፣ ዳይኖሰር። ኖ እንዲህ ከጠፋ ስንት ዘመን የሆነው ነው። ኧረ ቺክ ስታደርግ ተይዛ እንደማይጸጽት ስታስረዳ ምንድነው? ተናገር። ሲወሰልትብኝ ተይዞ ነው ይሄ ወስላታ። አጥቂ ተናገር። የመሸበት አይደለም ልናገር? አዎ ኑሐሚን ይሰፈራው? ኑሐሚን ይሰፈራችን። ኑሐሚን ማናት? ኑሐሚን ናታ። የሰፈሩ ወንድ እንዳለ የሚቆመጥባት ተደረገ፣ ተከናወነ፣ ተፈጸመ። ከስተዋል ተደረገው እያንዳንዷን ነገር አሁን ቀጥ ብሎ አስረዳኝ። ተናገር። እርግጠኛ ነሽ የመስማት አቅሟለሽ? አዎ ቀጥል። በወለጋ ቂቤ የታሸ ይመስለው ጉንጯ፣ እንደ ጉራጌ ክትፎ ቅልት ያለው ከንፈሯ፣ ጭስ ደረቷ ልክ በጎጃም ጤፍ እንደተጋገረ እንጀራ አይን አለው። ና ከዛ ምን አለው? ቂቤ ጠጣ ክትፎ በእንጀራ አግኝተ ስልቅ ጠኗ። ተረጋጊ። ስማ እንኳን ቂቤ ጠጣ ክትፎ ይቅርና ዱባ በጥሬው ስታገላል ነበር። አረ እንዳይሞቱብሽ እኔ ትግደለኝ አትገላግለኝ። አንተ ሄደህ ለሰፈሩ ሰው ለሰፈሩ ጎረምሳ ጀብዴን ተናገር። እቺ ሴጣን ቤተኛ እኔን ሳትገለኝ አታርፍ። አረ ለሰፈሩ ሁሉ ነው የምናገረው። ለሰፈሩ ሁሉ ተናገር እንዳይጨስ እገላለሁ። ዛሬ እኮ በሰላም ቁጭ ብዬ ነበር። አንዱ ጀለስ መጣና አፍላ ፍቅርን ጀምሯል። አላየውም፣ እሱን ፊልም አላየውም። እኔ ና ግደለኝ በዚህ ለካ አይገልም። ና ቁረጠኝ በዚህ ና ቁረጠኝ። እኔ አላየውም እሱን። ኔትፍሊክስ ምን በደለኝ ቁጭ ብዬ አፍላ ፍቅርን የማየው። ትውልድ እየተበላሸ ነው። እሱን ፊልም እያያችሁ እየመጣችሁ ሽንኩርት ካልከተፍን ሩዝ ማሳ ካልገባን ተገቢ ነው ወይ? ክሪንጅ ፊልም እዩ የምትሉን ሰዎች፣ ለማንኛውም የኔትፍሊክስ አካውንት መግዛት የምትፈልጉ እኔም እፈልጋለሁ። የትኛውን ትመርጣለህ? እንግዲህ ስትታይም ለምለም ነው የምትመስለው። ለምለም ዋሪስ ነው ተቀበል ያውቃል። አስራስምንት ዓመት ሞልቷቸው ከቤታቸው ነገር ግን ሀብታም መሆን እንደሚችሉ ለምታስቡ ወጣቶች ሳይኮሎጂ እንዲህ ይላቸዋል። ነገራቸው ይሄንን እያሰብኩ ነበር ደግሞ ዛሬ የመጣው ከስተመራችን ቦዲ ቢልደር ነው። ሰውነቱ በጂም በጣም ዝሎ ስለነበረ ወደ ሻሎም ዴይ ስፓ የጾም ነው እንዴ የሚሰራው? ከሱ ይልቅ እድፍ ይወፍራል። እዲ የለውም እኮ በሴት እንቡጥ ገና ከምትታለል እስቲ መጀመሪያ እዳህን ክፈል። አረ ልጅ ምንድን ነው የሚሻለው? አረ ሂውመር አረ መለሰላት።
afternoon, students. I am your biology teacher, Kasu. Today we are learning about reproduction. እና ሪፕሮዳክሽን ላይ ምን አለ? ሴት ልጅ አለች፣ ብልቷ አለ። ወንድ ልጅ አለ፣ ብልቷ አለ። ከዛ እዛ ጋር ላቢያ ማይጆራ የሚባል አለ፣ ላቢያ ማይኖራ የሚባል አለ። እሱ ላይ የሚፈጥር ንዝረት የሚባል ክሊክ ሲፈጠር ማለት ነው ዋ ልትል ትችላለች። ኖ ወንደር ማንገ እንቁልጤ አለ። እንቁልጤ ላይ ያለውን ሁኔታ ሁላችንም እናጠናበት ሲቹዌሽን ነው። ደብተር አውጡ። ኧረ ቶማስ ኧረ ተው ቆራሌ ሰርተህ የኔ ቢጤ ስትሆን ኦኬ። ማን ነው? 15 ያለው ቸግሮኝ ነው ማስቸግሪው። እግዚአብሔር ይስጥልኝ። የለው ያቺን ቆርቆሮ ግን ይሽጧት አባ አርጅታለች። ስራ ብላ ልፋ ጠጣ የሚለው ሰውዬ ግራ የሚገባኝ የለውም። አሁን ብትሉት አሁን እንዴት ነው ከሱ ውስጥ አርት የምታወጡት? ሙስካትናቲን የተናገረው ሰውዬ ያስቃል። Thank you bro። ስልባቦት ስራ ጥረግረ ብለ ያለው ልጅ ከዚህ ሌላ ምን ብሎ ይስፈኔ ልጅ ነው እያልከን ያለው ነው። ከዚህ ሌላ ምን ብሎ ይስፈኔ ልጅ እኔ አሁን ለኔ ወሬ ነው እንጂ ግጥም አይደለም ነው። ተምረን አላደግም። ኢትዮጵያ ውስጥ የለ የሙዚቃ ትምህርት ቤት እንዴ? እስቲ የሞጃ ልጅ አርቲስት ካለ እኔ ነኝ ብሎ ይውጣ። ልክ ተራራ ረጅም ነው፣ ይሄ ጠረጴዛ ክብ ነው፣ ወንበር 4 እግር አለው ብሎ ግጥም መጻፍ ምን የተለይ ለምን ነገር ያስፈልገዋል? በጥሩ መንገድ መምከር አይችልም ወይ? ለምን ይሳደባል? ለምን ይዛለፋል? ከሱ ይጠበቃል? ምን ሞራል አለ ደግሞ አንተ ምን ማናንት ሁሉ እነዚህ ሊጦች እኔ ወደፊት ምን ትሆናለች? ዲዛይነር። ምን አይነት ዲዛይነር? የልብስ። የባህላዊ ነው ዘመናዊ? ዘመናዊ። ለምን ዲዛይነር ልትሆኝ ፈለግሽ? ህልሜ ነው። ህልምሽ ነው? አዎ ጥሩ ትተኛለሽ። አቤት ዛሬ ምንድነው ይዘሽ የመጣሽው? ግጥም ልጀምር? ትንሽ ስሜታዊ ሊሆን ይችላል። ይኸው መጣልኝ። ይኸው የስሜቶቼ ባለቤት፣ የልቤ እመቤት፣ የእጆቼ ቀለበት፣ የንግስቶቼ እመቤት አደነዘዘኝ ልቤ ልክ እንደ ፒያኖ። ይኸው መጣልኝ። ይኸው የልቤ እመቤት፣ የጣቴ ቀለበት አጫወተኝ ልክ እንደ ፒያኖ። አይኑ ውስጥ ጣት አለ ያጫውተኛል፣ ጣቱ ውስጥ አይን አለ ይለበልበኛል። አጫወተኝ እንደ ፒያኖ። ወይኔ ስምኝ ትምህርት ቤት አንሄድም አይበሉን። በጣም ይሰማኛል። በጣም ነው የሚሰማኝ። እውነት ልሻለሁ። አንቺ ልጄ ነሽ። ሁሉም ልጆቼ ግን ነው የሚማሩት። የመማር ተስፋዬን ቆርጫለሁ። ለማስተማር ተስፋ ቆርጫለሁ። መምህራኖቹን ይንገሩን ችግሩ እነሱ ጋር ከሆነ ልጆቻችን ላይ ከሆነ ችግሩ እኛ እናንተ ላይ ነው። አይ መንግስት ላይ ከሆነ ይንገሩ። ያለዛ መውለድ የሚቀር ምን ያደርጋል? መውለድ አገር ተረካቢ ከሌለ ምን ያደርጋል? መውለድ ትቀው They ask you how you are, you just have to say that you're fine, and you're not really fine, but you just can't get into it because they would never understand. እቺ
አይመችሽም ሁሌ አይመችሽም ዘፈን ነው ሁሌ አይመችሽም ምን ዘፈን ነው ሁሌ አይመችሽም እስጢፋኖስ ዘፈን እኔ ኧረ እኔ 10 ሚሊዮን ቪው ታይቶ እንዴት አንድ ሰው ያቆም ኮሜንት ላይ አስቀምጡልኝ ይመቻችሁ ዘመድ ቤት ዘመዶቼ ቤት ስሄድ የሚያጋጥሙኝ ሁለት ነገሮች የሚበላ ምን ላምጣልህ? አልበላም አክስቴ። ለምን? እሷ ቤት አትብላ ተባልክ? አረ ማንም አላለኝም እኮ ብላ። ቆንጆ ወጥ ሰርቻለሁ። እውነት አልበላም አክስቴ። ቤት በልታል? አልበላውም፣ ግን ትንሽ ልቆይ። ቤት የመተማ በባዶ ሆዳ ትመለስም ትበላለህ። ብፈልግ እኮ እበላ ነበረ፣ ስለማልፈልግ ነው። ትበላለህ አልኩ፣ ትበላለህ። እሺ አክስቴ ካልሽ ምን አደርጋለሁ? ምን ምግብ ልብላ ብላ አላልሽኝም? እና ብለስ እሺ ነው የሚባለው? እኔም እኮ እምቢ ብዬ ነበረ፣ አስገድደሽኝ ነው። በአቋም መጽናት ነበረባ። ምንድነው ቶሎ ተስፋ መቁረጥ? በህይወት እንዲሳካል ለምትፈልግ ከሆነ ቶሎ ተስፋ መቁረጥ የለም። ሞቲቬሽን መፋለም እንችላለን። በህይወት እንዲሳካል አፈልግም እፈልጋለሁ። እንግዲህ አሁንስ ቶሎ ተስፋ አትቁረጥ። አሁን እንደግመዋለን። ቆንጆ ወጥ ሰርቻለሁ ብላ። አልበላም። እንደሱ ነው የሚባለው። እንደምን አላችሁ አክስቴ? እንዴ ኤፍሬም እንደምን አለ? እግዚአብሔር ይመስገን አክስቴ። አታውልቀው፣ ጫማህን አታውልቅ። ጫማዬ ቆሻሻ ነው አክስቴ። ቤቱም አልተጸዳም፣ ችግር የለውም ግባ። ቆሻሻ ነው አክስቴ። አታውልቀው አልኩህ እኮ፣ ዝም ብለህ ግባ። አይሆንም አክስቴ፣ ላውልቀው። አታውልቀው አልኩህ እኮ አንተ ግማታ። ምን ጫማህ ይሸታል? ጫማዬ ጭቃ ነው። ከነ ጫማዬ ከገባው ምንጣፉን አቆሽሸዋለሁ ብዬ አስቤ ነው። አታስብ፣ አውልቀኸው ሳይነሴ ከሚነሳ ምንጣፌ ቢቆሽሽ ይሻላል። አይሻልም? ና እንጂ ግባ፣ አትቁም፣ ና ግባ። አክሽን በለኛ። አይ አክሽን መራር እንደሆነች የሚያሳየው ይሄ ነው። ትላንት የበላው አይታችኋል። ሁሌ ጥሬ ስጋ ጌት ይመጣል። ብዙ ሴቶች መላጣ ወንድ ይወዳሉ። ታውቃለህ ለስላሳ ነው ይላሉ። ስጠይቃቸው ግን አያምኑም ይሄዳሉ። ሲማመላጣ ግን በጣም ይወዳሉ። ስለዚህ አንተ እድለኛ ነህ። ሴቶች አርቲስቶች የሚያሳድዱ ለምሳሌ መላጣ ነው ባልተዛር ብዙ ቺኮችን አሙቶ ጠባባል። የሴፉ መላጣውም ያበራል። በጣም ቆንጆ ሚስት አግብቶ ይኖራል። መላጣነት ደስ ይላል፣ ይገባዋል ክብር። ሚኖክሲዲል ይወገድ፣ ማበጠሪያም ይቅር። መላጣነት ደስ ይላል፣ ይገባዋል ክብር። ሚኖክሲዲል ይወገድ፣ ማበጠሪያም ይቅር። እናመሰግናለን። አረ የዛሬው ይለያል። እኔ እነዚህ በጣም ነው የሚመችኝ። ክሬቲቪቲ አንደኛ። ጾም እኮ ተፈታ ሲባል አንዱ እሱ ደግሞ በምን ጉዳይ ታስሮ ነው አለ። you have a one jealous part 11 አይ ሩቃ ከብዙ ውጣ ውረዶች እና የፍቅር መቀሶች በኋላ ፋይናሊ ዴት ወጣ ነው። ማን ነው? እቺን ይወዳል። አይ ታዩ ያን ያክል አስፈላጊ አይደለም። አንዴ ሄሎ፣ አንተ ለምን አባክ ነው ስልክ ማታነሳው? በኋላ እንደውልሽ፣ አሁን አንገብጋቢ ጉዳይ ላይ ነኝ፣ ማውራት አልችልም። ዛሬ ኳስ አለ እንዴ? ማን ከማን ነው ደግሞ ዛሬ? አረ ኳስ አይደለም፣ ከኳስ የባሰ አንገብጋቢ ሲቹዌሽን ነው። በኋላ እንወራለን። እንዴ ምን ነው ማዘር ሰላም አይደሉም እንዴ? አንቺ አምሽል እና እንት ህይወት ውስጥ ከኳስ የባሰ ሌላ ምን አንገብጋቢ ነገር ሊኖር ይችላል? ቦዲት ላይ ነው ያለሁት፣ እያቆረፍሽብኝ ነው አንቺ ፋራ። የት ኦፍ ጆሪ ላይ ዘጋ። በጣም ይቅርታ፣ ምን እያልሽ ነበር? A few moments later. ሃይ እዚህ እንዳለ እንዴት አወቅሽ? እኮ አንተ ቺኮቹን ይዘህበት የምትመጣበት ቦታ ጠፍቶኝ። ኦ ማይ ጋድ ማንንም እዚህ ይዤ መጥቻለሁ። አቅም ብቻ የምታወሪው
ደሞ ከዚህ ቾልጋዳ ጋር እንደ ለካስ ዴት ወጣው ያልክ እንደ ጀብድ የምታወራው አንቺ ሲጀመር እዚህ ምን ሰሪ ነው የመጣሽው ዩጂ ኤኒዌይስ መልካም ዴት ይሁንላችሁ ጨርስ ደውልኝ እሺ ፈልጋለሁ ባይ አቡስ ታስጠላ ታቂያት ይለበቃ ጤነኛ አይደለችም በቃ መቼም ይቺን ከሰው ቁጥራሽ ያለችውን አላመንሻትማ እና ምን ያልሽኝ ነበር ሁለተኛ እንዳትደውልልኝ አንተ ተፋጫል አይደል እንዴ ፉጨት ታች ስንተኛ ምድር ቤት እኮ ነው የሚሰማው እናንተ ደግሞ ታሾፋላችሁ በጣም ነው የምታሾፉት እናንተ ምንድነው የምናሾፈው እኔ ከቢሮ ቢሮ መንከራተተው የኢንሹራንስ ገንዘብ ለማግኘት አይደለም እንዴ አንተ እኮ በሽተኛ እኮ ለመሆን እኮ አልቻልክም እኮ ሰማ የኢንሹራንስ ገንዘብ ለማግኘት ብዬ 2 ወር አልጋ ላይ ተኝቼ የእውነት በሽተኛ ሆንኩኝ አንድ መፍትሄ አድርጉ እኛ ይሄን ወጪ አውጥተን ያስተኛነን በምቾት ነው እኮ ያለው አይደለም እንዴ ይሄን ጥቂት ቀናት መታገሳቅቶ ሊርሊት ትላለ እንዴ የእናንተ የኢንሹራንስ ገንዘብ ይቀር እንጂ እኔ የምር በሽተኛ ሆንኩኝ አንድ መፍትሄ አድርጉልኝ እንጂ ለምን ነው እዚህ እንተምተኛ ታገስ እኮ እንደምሰማው ከሆነ እኔ ከበሌለውበት የኮሪደሩ ላይ ስትወርቅ ነው የምትለው ለምን በሽተኛ ሆነ መተኛት አለበት ታገስ ምንም እንደዚህ የምትለው ነገር ተው ይሄን ያህል ጊዜ ለፍተንማ መነሳት የለብንም ቆይ እዚህ ድረስ አልነበረም እንደ ፋሻው ለምን አነሳው ሰለቸኛ እንደ ሰለቸኝስ ምን ላድርግ ይሄን ማነሳዋለሁ እኛ እኮ እዚህ 7ኛ ፎቅ እኮ ምናስተኛ ለዚህ ሁሉ ወጭ የምናወጣው እኮ የኢንሹራንሱን ገንዘብ ለማግኘት ነው አይደለም እንዴ የኢንሹራንሱ ገንዘብ ይቅርብኝና እኔ ጤነኛ ሆኜ ዝም ብዬ ብዙ አዛር ይሻለኛል አሁን እኮ የምር በሽተኛ አይደል አረባክ እንደምን መረባክ በሽተኛውን አረባክ ትንሽ ቀን ታገስ አጭር ቀን ተጣለው በዚች ባጭር ቀን ውስጥ ነገ ተነጎዳ መፍትሄ ከሌለ ተነስቼ ለመሄድ ነው ውልቅ ወይ መሄድማ የለም በኔ በዚህ በ3 ቀን ውስጥ ሁሉ ነገር ጨርሰዋለሁ 3 ቀን አይደለም ቶሎ አሁን በአንድ ቀን ውስጥ ጨርሰናል እሺ እስከዛ እንደምን በሽተኛውን ባክ ኦኬ እንዳይሻል ሞክር ባክ ቶሎ በልሽ እሺ እንደምን አደራችሁ መቼ እንደምን አደርክ አቶ ተሰማ ማን አላወቀኝም በስንት ከኢንሹራንስ ድርጅት ነው የመጣሁት የአንተን ጤንነት የሚከታተለው ኢንሹራንስ ድርጅት ልኮኝ ነው የመጣሁት እና ስለ ጤንነት ለማጣራት ነው እና እንዴት ነው አሁንም ለውጥ የለውም ወይ ለውጥ ምን መነቃነቂያም ጊዜ እኔ መገላበጫም ጊዜ ነው የጠፋው 2 ወር ሙሉ አልጋ ላይ ተኝተሃል ምንም የተለወጠ ነገር የለም ነው የምትለው አንተ እኛ ሁኔታውን እንከታተላለን ወይ ጥሩ እኛ ሁሉ ነገር ደርሰንበታል ተሽሎሃል ስራህን ማትጀምር ከሆነ ወደ ቀጣዩ ነገር እንሄዳለን ያ ዋጣኝም ካልክ ደግሞ እንግዲህ ወደሚሻለው አማራጭ እንሄዳለን በዚህ ሰዓት ጥሩ ደህና ዋል ለማንኛውም በሰንታት ጉዳዩን እንከታተላለን እኛ ቢላ ሌላ ታሪክ ውስጥ እንደተነው እንደሰውዩን ዲያስፖራዎች አዲስ ገቢ ሀበሻ ሲያገኙ በስማም ቀጥታ ከኢትዮጵያ አዲስ ሰው እንዴ ነው ለመልክ እንዴ ነው እቻ ተረገጠን እዚህ እንደ ኢትዮጵያ አይደለም ህግ ይከበራል አንተና ተበላት ጎበዝ ለመልክ እንዴ ነው ጥሩ ነው ሲስተም ውስጥ አንዴ እስክትገባ ነው ሲስተም ውስጥ አንዴ ከገባ በኋላ ምንም የሚያስቸግር ነገር የለም እሺ አንዴ ሲስተም ውስጥ እስክትገባ ነው ኮሜስታይ እንዴ ነው ቋንቋ ማለት ነው ቋንቋ ኮሜስታይ ማለት ደናዋል ማለት ነው ኮንጎስታይ እንደዛ ኦኬ አቻ አትረገጥም ብዙ አይረገጥም እዚህ እንደ ኢትዮጵያ አይደለም ዝም ብሎ አይረገጥም እቺን ማሰኞ ማክሰኞ ይጫወታሉ ይሄ ዜብራ ኢትዮጵያ ዜብራ ይረገጣል እዚህ አርዶ ነው ይበሉት እና እቺን ማትረገጥም እሺ ሲስተም ውስጥ አንዴ እስክትገባ ነው ሌላው በቃ ምንም ያሳሰበ ነገር የለም ሲስተም ውስጥ ገብታለህ
እየገባው ነው። አዎ ትገባለህ። ሲስተሙ ገብቶ እኔ ያስገባሃለሁ። ችግር የለውም። በቃ 5 ዩሮ ብቻ ነው። ስማ ታኩር ነው ሻው የምታስጨንቀው እሺ አንዳንዴ በሙድሽ እንግባ እንጂ አባቴ እስከመች ትለሽ ባንቺ ስታይ ነው ጮው እንደፈራሁት የአባቴን ካልስ ቀደገባ አረጋ የመላጣልሽ no ታኩር ተቻለም ለአንድ ቀን ጥሩ ሶስቱ ልስጠው አልስጠው የሰው ብር ምን ያደርግልኛል? መጥፊ ቢሆንስ አያቴ ያለችኝን ነገር መዘንጋት የለብኝም። ምንም ቢሆን የሰው ነገር የሰው ነው። ይሄን ብር መመለሳለሁ። አባ እዛ ጋር ብር ጥለሻል። በዚህ ሰዓት እንደዚህ ይነሳዋል የሰው ገንዘብ የሚመልስ እንዴ እየመለሰልን ገንዘብ መለሰልን እንጂ ገንዘብ መለሰልን አንዴ 10 ሺህ ብር እኮ ነው የመለሰልኝ። ኢንተርቪው 10 ሺህ ብር እኮ ነው የመለሰልኝ። ና 10 ሺህ ብር ኢንተርቪው ይሄ መልካም ሰውማ ኢንተርቪው ማድረግ አለበት። ይሄንን ብር ለመመለስ ምን አነሳሳ? እስቲ ንገረኝ በእናትህ። ሰይጣን ነው እንጂ ሰይጣን ያነሳሳኝ። ፈጣሪማ ችግሬና ድህነቴን አይቶ ተጠቀም ብሎ 10 ሺህ ብር ሰጥቶኝ ነበር፣ ግን እኔ መጠቀም አልቻልኩም። ወይኔ ቆጭቷል። መቼም አያልፍልኝም። እኔ መቼም ያገኙትን እድሎች እየጠየቁ ይሄን በመመለስ ቆጭቷል። በጣም ቆጭተኛል። ለመቶ ብር አሰጠኝም። ለመቶ ችጋራም ከበር ከገጠር ልጅ ጋር ስትቃለድ አንቺ ቅመም ይልሻል ሰረበው። ወንድ ልጅ እንደምትወጂው እንዳትነግሪው። ሲቀጥል ደግሞ ሴክስ ላይ ከተመቸሽ ለሱ ተመቸኝ ብለሽ እንዳትነግሪው። ምክንያቱም ከኔ ውጪ አትሄድም ብሎ ያስባል። እዛ ምትሸናበት እንደለመድከው ሽና ምን ይላል እባካችሁ? ጠይቃችሁ ፈልጋለሁ። እነዚህ ወጣቶች በነገራችን ላይ ዩኒቨርሲቲ ትምህርት አንማርም ብለው የወጡ ናቸው። እናንተን እያዩ የሚያድጉ ወጣቶችን እንዲማሩ እንዲከበሩ የሰማታችሁ ብለው ተስማምተናል። አሁን ተስማምተናል። ግን አሁን ሀገራችን የተማረ ሰው አለጣጥ ነው። የተማረ ሰው አለ፣ ግን የሚሰራ ሰው ነው የጠፋው። ስለዛ ነው ወደ ስራ ይገባ። መገናኛ ላይ መስታወትን ዝቅ ስታረግ ልበላ ሞላጫ ሌባን ሊሰርቀው ከንቱ ልፋት። እሺ ለዛሬ የነበሩን ቪዲዮዎች ይህንን ይመስሉ ነበረ። ስለላካችሁልን ቪዲዮዎች እንዲሁም ደግሞ አብራችሁን በታ ዘና ስላላችሁ ደግሞ ከልብ እናመሰግናለን። አሁንም ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ቪዲዮዎቻችንን ደግሞ ከወደዳችሁ ደግሞ ላይክ፣ ሼር እና ኮሜንት እያደረጋችሁ አብራችሁን ቆንጆ ጊዜ እንድታሳልፉ ከወዲሁ ልናበረታታችሁ እንወዳለን። ባይ ባይ يلا مع السلامة. يا بنت قدام المدرسة المدير هتطرد الخصم مو وقته.